ከፍ ያለ ፍላጎት አለ። የሚስትን ፍላጎት ይወቅ። የሚስትን ፍላጎት ሳታውቅ እንደፈለኩ በመኖር ሚስትን አስደስታለሁ ካልክ አትችልም። ህግ ቁጥር 2 እሱ ነው። ህግ ቁጥር 3 ባሎች እስቲ ሆበሉ እስቲ ጨምሩ ሳኔ ባሎች እሺ በደንብ አድርጋችሁ ስሙ። ህግ ቁጥር 3 ህግ ቁጥር 3 ሚስትን በቸልታ አትመልከታት። ሚስትን በቸልታ አትመልከታት። ለሚስት ያለህን ፍቅር ባለመደበቅ ግለጽ። ባለመደበቅ እኔ አንድ ጊዜ አዛችኋለሁ እንደው ሲወድሽ ብላችሁ ከከንፈሯ ሳሙት። አንድ ጊዜ ሲወድሽ ብላችሁ በሆነ ሳሙ እኔ ያዛችሁ ሁሉ ሰዎች ጋር ነው። እዚህ ማን ነው ያልሳመች? ያላሳመች ሚስት የት ሆነ? ቆይ እርስ ጋር ነው የት ሆነ? ያላሳመች ሚስት የት አለች? አላስብም ያለች ሚስት የት ሆነች? እስቲ ማን አመልክቱ ወደዚህ እኔ አጋልጣለሁ። እሺ አንድ ጊዜ እኛ አላየሁም ለካ የራስን ሳረግ ለካ የራስን ሳረግ አለ። እስቲ አንድ ጊዜ ሚስት ሳም አድርጉ